ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ። በያላችሁበት የእግዚአብሔር ሰላም አይለያችሁ። እዚህ ጋር ዱቄት አለ። ዛሬ የምሰራው ቪዛና ዳቦ ነው። ይሄ ዳቦ ትንንሿ ዳቦ የለችም፣ ኮርፖሬሽን ዳቦ ነው የሚባለው። አሁን ዱቄቱን እየነፋው ነው። ነፍቼ ሲጨርስ ተመልሼ እመጣለሁ። እንገናኛለን። ዱቄቱን ልንፋ። ፒዛና ዳቦ ነው የምሰራው። እንዴት እንደሆነ እኛ ቤት አሰራሩን አሳያችኋለሁ። ተከታተሉ ቤተሰብ። እንደምታዩት እንግዲህ ዱቄቱን ነፍቼ ጨርሻለሁ። ፍርኖ ዱቄቱን እኔ በጣም እወዳለሁኝ። ያው አፓ ሶዳ፣ ጥቁር አዝሙድ እወዳለሁ፣ ጨምራለሁ። እናንተ ከፈለጋችሁ ጨምሩ፣ ከፈለጋችሁ ማጨምሩ። ዘይት ግማሽ ግላስ ጨምራለሁ። ስኳር ግማሽ ግላስ ትንሽ ፎቅ፣ የሾርባ ማንኪያ አንድ ማንኪያ ካሜራ እርሾ በሾርባ ማንኪያ፣ እንቁላል ሁለት ጨምራለሁ። ሁለት እንቁላል አዘጋጅቻለሁ እንደምታዩት እዚህ ጋር ጨምራለሁ። ጨው ጨምራለሁ። ጨው እንዳትረሱ። ቤኪንግ ፓውደር አንድ የሾርባ ማንኪያ ቤተሰብ፣ ያው እዚህ ጋር ቤኪንግ ፓውደር። እንቁላል እጨምራለሁ። ወተት ለቪዛ የሚጨምር ካለ ይጨምር፣ ግን ያው እኔ ሰሙን ስለምሰራ ግማሹን ሰሙን ግማሹን ዳቦ ግማሹን ቪዛ ነው የምሰራው። ችግር የለው። ጣሙ ምንም ሊሆን አይችልም እርግጠኛ ነኝ። ሁለት እንቁላል እጨምራለሁ። ከዛ ቪዛና ሰሙን ነው የምሰራው ዛሬ በተለየ መልኩ ነው። ለቪዛው አሰራር አቁላልቼ በተቁላላ ሶስ ነው የምሰራው። እንዲሁ ዳይሬክት አይደለም የማደርገው። ከዚህም በፊት ያው በዳይሬክት ነው፣ አሁን ግን አቁላልቼ ነው። ታውታላችሁ። ብቻ ተከታተሉ። አሁን ሊጡን አጂን እንትን በለውና አብካና እስኪ ቦካ እንጠብቀዋለን ማለት ነው። እንቁላል ሁለት ጨምራለሁ። ያው እንደምታዩት ሁለት እንቁላል ጨምሬ ተመልሼ እመጣለሁ። ተከታተሉ። ያው ቤተሰብ እንቁላል ሁለት አድርጌያለሁ። አሁን ሊጡን አብኩቼ ተመልሰን እንገናኛለን። ሲቦካ ምን እንደምሰራ አሳያችኋለሁ፣ እንዴት እንደሚሰራ እኛ ቤት ዳቦና ፒዛ። ተከታተሉ። ሰብስክራይብ ያደርጋችሁ። ባይ ባይ ቤተሰብ። ሰላሙ ተከታተሉ። እንዴ ባይ ባይ ላለው እንዴ ተከታተሉ እስከ መጨረሻው። ቪዲዮን ላይክ ሰብስክራይብ ያደርጋችሁ ተከታተሉ ቤተሰብ። ያው እንደምታዩት እንግዲህ ያው እዚህ ጋር ሊጡን አብክቸዋለሁ። አሁን ከድኜ እስከሚመጣ ወደ ላይ አስቀምጠዋለሁ። ከዛ ሰሞኑን ዳቦ እንዴት እንደምሰራ አሳያችኋለሁ። ቪዛ ላይ ስኳር መጨመር የለባችሁም ሊጡ ላይ ማለት ነው። ግን እዚህ ያው ቪዛ ስኳር የሚፈልጉ ልጆች ስላሉ ለእነሱ ነው ማለት ነው። እና አሰራሩን እንግዲህ ታዩታላችሁ። ያው ለየት ያለ ነው። ቪዛውም ስኳር ያለው ነው። እንግዲህ የዳቦም ስለሆነ አንድ ላይ አብኩ ተብዬ ነው። እንግዲህ ተከታተሉ ቤተሰብ። ይሄው እንደምታዩት እንግዲህ ቤተሰብ አሁን እዚህ ጋር ያቦካሁት ሊጥ ያው እንደምታዩት ወደ ላይ መጥቷል ማለት ነው። በፉጣ አርጌ ከድኛ አስቀምጬው ነበረ። ያው መጥቷል ወደ ላይ። ያው እዚህ ጋር ከፍቼ ላሳያችሁ። ይሄ ዋው 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 ደስ ይላል። አሁን እዚህ ጋር ፒዛ ለመስራት ባሳል እዚህ ጋር ሽንኩርት ጥጃለሁ። እዚህ ጋር ቲማቲም፣ ፍልፍል ባረድ፣ ቃሪያ፣ ዶሮ የተከተፈ ዶሮ፣ እዚህ ጋር ካሮት ፈቅፍቅ ያለው፣ እዚህ ጋር ነጭ ሽንኩርት አለ። እንደምታዩት ይኸው ቅመሞች አሉ። እዚህ ጋር ክዝበራ፣ ከሙን፣ ካሪ፣ ፍልፍል፣ በርበሬ፣ ቁንዶ በርበሬና እርድ አለ። አሁን ሽንኩርቱን አቁላልቼ በደንብ አቁላልቼ ተመልሼ እመጣለሁ። ይሄንን ሰርተን ቪዛው ላይ የምናደርገው ነው ማለት ነው። የቪዛው ሶስ ነው። እኔ ለየት ባለ ነው የምሰራው። እኛ ቤት የኛ ቤት አሰራር ፒዛ እንዴት እንደሚሰራ አሳያችኋለሁ። ተከታተሉ ቤተሰብ። ያው ዘይት እንጨምራለን። ሽንኩርቱ ውሃውን ምጥጥ ሲያደርግ ዘይት ትንሽ እንጨምራለን ቤተሰብ። ዘይት በደንብ እኔ ብዙ አልወድም ዘይት በነገራችን። የተፈጨ ነጭ ሽንኩርት እንጨምራለን ቤተሰብ። እንግዲህ
እያቁላላሁት ያው ዶሮውን ጨምሬ አይታችኋል። እያቁላላሁት ነው። አሁን ሌላውን ግብአት ደግሞ እንጨምራለን። ያው እንደምታዩት የተፈቀፈቀ ካሮት እንጨምራለን ለፒዛ አሰራር ማለት ነው። ተከታተሉ። ያው ቤተሰብ እንግዲህ አሁን የቀረውን ግብአት እንጨምራለን። እዚህ ጋር ቲማቲም፣ ፍልፍል ባርድ፣ ቃሪያ አለ። ምርጥ ፒዛ ነው የምንሰራው። በጣም ቆንጆ ፒዛ ነው የምንሰራው። ተከታተሉ። የምር እንደዚህ አቁላልታችሁ የበለጠ የምትሰሩት በጣም ነው የሚጥመው ፒዛው ማለት ነው። ያው ቤተሰብ እንግዲህ አሁን የፒዛውን አሰራር አምስት ይሄው እንደዚህ አቁላልቼ ጨርሻለሁ። አሁን አወጣዋለሁ ይሄንን። ከዛ ወደ ፒዛው ሊጡን አዘጋጅቼ አሳያችኋለሁ እንዴት እንደሆነ ተከታተሉ። አሁን እዚህ ጋር እቃ አዘጋጅቻለሁ ቤተሰብ። ፒዛውን እሰራለሁ ማለት ነው። ያው እንደምታዩት ሊጡን ቦክቷል። ሊጡን አርጌ ለፒዛው እቃ ያው እዚህ ጋር አዘጋጅቻለሁ። ከዛ ዘይት አርጌበታለሁ። እንደምታዩት ያው ዘይት አርጌበታለሁ ከስሩ እንዳይዝ ማለት ነው። ዘይት ይደረጋል። ዘይቱን በደንብ አርጌ ሁሉንም አዳርሻለሁ። አሁን ሊጡን ከስር አደርጋለሁኝ። ፒዛውን ከስር አረግና ሊጡን ይኸው የፒዛ ሶስ አለ። ያው ፒዛ ሶስ እናረጋለን ከላይ። ከዛ እናንተ ከፈለጋችሁ ማጁን መጨመር ትችላላችሁ፣ ማጁን ሶስ። ከዛ ሞንዞሬላ እንጨምራለን። ፒዛ ሶስ መጀመሪያ ሊጡን እናረጋለን። ሊጡን ካረኩኝ በኋላ አሳያችኋለሁ። ከዛ ፒዛ ሶስ እንጨምራለን። ከዛ እዚህ ጋር ሶስ አለ፣ ያው ቅድም የሰራሁትን አይታችኋል። እሱን ከላይ አድርገን ፎረን እንከታለን። ተከታተሉ ቤተሰብ። ያው ቤተሰብ እንደዚህ በፒዛውን እንግዲህ እንደዚህ አድርጌ ሊጡን ከስር ዘይት አድርጌ ከዛ ሊጡን አስተካክያለሁ። አሁን የፒዛ ሶስ ጨምራለሁ። እናንተ እንዳልኳችሁ ማጁንም መጨመር ትችላላችሁ። እኔ ፒዛ ሶስ ስላለኝ ፒዛ ሶስ ነው የምጨምረው ልቀም አዳርሼ ተመልሼ እመጣለሁ። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ያው ፒዛ ሶሱን አድርጌያለሁ። አሁን ደግሞ ይሄንን ያቁላላሁትን የዲጃጅ አምስት አደርጋለሁ ከላይ። ከዛ ሞንዞሬላ አድርጌ ፎረን አስገባለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ በዚህ መልኩ አድርጌበታለሁ አምስቱን። ይኸው እዚህ ጋር ይቀርም አለ። ሌላ ደግሞ ሰራለሁ አንድ እዚህ ጋር እንደዚህ አይነት አንድ ለወንዶች አንድ ለሴቶች ነው ታውቃላችሁ። አሁን ሞንዞሬላውን እጨምራለሁ ከላይ ሞንዞሬላውን እጨምራለሁ። ከዛ ፎረን አስገባለሁ። መጨረሻ ላይ ሞንዞሬላ ትጨምራላችሁ። አለ መጨመርም ትችላላችሁ። መጨመር ማትፈልጉ ከሆነ ችግር የለውም። ጅብን ማትፈልጉ ከሆነ ማለት ነው። አሁን እኔ እዚህ ጋር አንዱን በጅብን አንዱን ጅብን የሌለውን ነው የምሰራው። ያው ይሄንን ሞንዞሬላ ለሚፈልጉ ሰዎቹ ለሚፈልግ ሰው ነው የምሰራው ማለት ነው ቤተሰብ። ሰብስክራይብ አድርጉ ቤተሰብ። ሰብስክራይብ የለም አበረታቱኝ ቤተሰብ። ሰብስክራይብ ከሌለ ምንም ዋጋ የለውም የእውነት መስራት። ሰብስክራይብ ያስፈልጋል። ማበረታታት ሰፖርት ማድረግ አለባችሁ። ያጸደ ፋሚሊ መሆን አለባችሁ የምር። አሁን ፎረን አስገባዋለሁ። ተከታተሉ ቤተሰብ። ፎረን አስገብቼ ተመልሼ እመጣለሁ። እንግዲህ እንደምታዩት ያው ጨርሻለሁ። አሁን ፎረን አስገባዋለሁ። አንደኛውን ሌላውን እሰራለሁ። የሞንዞሬላ የሌለውን ጅብን ሞንዞሬላ ይሁን እንደምታዩት ይሄ ጅብን ሞንዞሬላ ነው። ከዛ ተመልሼ እመጣለሁ። ከዛ ደግሞ ሰሙን አሰራሩን የዳቦን አሰራር ደግሞ አሳያችኋለሁ በዚሁ ማለት ነው። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ አሁን ይሄንን እንደዚህ ሊጡን እንደዚህ አርጌ ሁሉንም እንደዚህ አስቀምጠዋለሁ በዚህ መልኩ። ግማሹን ጅብን አረጋለሁ፣ ግማሹን ደግሞ ቸኮሌት ኔቶላ ቸኮሌት አስገባለሁ። ከዛ ካስገባው ከጨረስኩ ሁሉንም ፉል ካረኩኝ በኋላ እንቁላሏን አስኳሏን ብቻ ከላዩ ላይ እቀባዋለሁ። ከዛ እዚህ ጋር በላሊጥ አለ ሲምሲም፣ እሱን ከላይ አርጌ ፎረን አስገባለሁ።
ተከታተሉ ቤተሰብ። አሁን ይሄንን እንደዚህ አረኩ አይደል? አሁን ጅብን ውስጡ እንደዚህ አድርጌ አለብሰዋለሁ። ጅቡኑ ማለት ነው አልብሼ ማስቀመጥ ብቻ ነው በቃ። እንደዚህ ድብል እያረኩኝ ውስጡ እየከፈትኩኝ እያስቀመጥኩ ጅቡኑን አንዳንድ ማንኪያ ከፈለኩኝ ደግሞ እንትኑን ቸኮሌቱንም እንደዛው አስቀምጬ ተመልሰን እንገናኛለን። ሞልቼው ከዛ ፎረን እናስገባለን። ይኸው ሊጡ እዚህ ጋር እንደምታዩት ነው። ግማሹን ሊጥ እንግዲህ የሰራሁትን አይታችኋል። ይኸው እዚህ ጋር ተከታተሉ ቤተሰብ። ይኸው ቤተሰብ እንግዲህ እንደምታዩት ሊጡን ቅድም እንዳሳየኋችሁ በዚህ መልኩ አድርጌያለሁ። አሁን ምንድነው ማደርገው? እንቁላሏ አስኳሏን ብቻ ይኸው እዚህ ጋር አስኳሏን ብቻ አድርጌያለሁ ማለት ነው። እንዳልኳችሁ ቅድም ግማሹን ቸኮሌት ግማሹን ጅብን ያደረኩት ቤተሰብ። አሁን እንቁላሉን እንቀባዋለን። ቀብቼ ተመልሼ እንመጣለሁ። ተከታተሉ ቤተሰብ። ያ ቤተሰብ እንደምታዩት እንግዲህ አሁን እንቁላሉን ቀብቼዋለሁ። አስፈሩን ብቻ ቢጫውን ማለት ነው። አሁን ደግሞ ሲምሲም ላው ላይ እናደርጋለን በላሊጥ ማለት ነው። ፎረን እናስገባለን። ተከታተሉ ቤተሰብ ይኸው እንግዲህ ፒሳውን አውጥቼዋለሁ። ፒሳው ይሄን ይመስላል። በጣም ቆንጆ ሆኗል። ሽታው ራሱ በጣም ልነግራችሁ አልችልም። አንደኛው ደግሞ የጅቡን የሌለው ጅቡን መንዞሮላ የሌለው አዘጋጅቻለሁኝ። ይሄኛው መንዞሮላ ያለው ነው ብያችኋለሁ። ጅቡን የሚበላ አለ፣ ቺዝ የሚበላ አለ፣ ቺዝ የማይበላ አለ። አሁን ደግሞ ዳቦን አሳያችኋለሁ። ቆንጆ የሆነ ያው ቅድም የሰራሁትን ሌላ አሰራር አሳያችኋለሁ። በሌላ አሰራር በሲምሲሙ አስገብቻለሁ። እንግዲህ አሁን ፎረን ነው ያለው፣ ስቶቭ ነው ያለው። ከዛ ሳወጣ አሳያችኋለሁ። ተከታተሉ ቤተሰብ። ይሄንን እንደዚህ አቁላልታችሁ ስሩ። በጣም ለውጥ አለው ጣዕሙ ልነግራችሁ አልችልም። በቃ ያው ቤተሰብ እንግዲህ እንደምታዩት ካልየተና ጋሪ በአረብኛ ካልየተና ጋሪ ነው ይሄ እና ያው እንግዲህ አሰራሩን አይታችኋል እንዴት እንደሆነ። ይሄንንም ፒዛውንም እንዴት አድርጌ አቁላልቼ መጀመሪያ ዶሮውን እንዴት እንደሰራው አይታችኋል። ይሄንን እንዴት እንደሰራው አይታችኋል። በጣም ቆንጆ ነው። የምር ተወዱታላችሁ። ሰብስክራይብ አድርጉ ቤተሰብ። ሰብስክራይብ የለም ላይክ አድርጉ፣ ሰብስክራይብ አድርጉ። አይጎዳችሁም። የምር አበረታቱኝ። ያጸደ ፋሚሊ ያጸደ ቤተሰብ መሆን የምትፈልጉ ሰብስክራይብ እያደረጋችሁ ተቀላቀሉ። ከኔ ጋር ጋዘንት ቤተሰብ መሆን የምትፈልጉ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ኮሜንት ጻፉልኝ ቤተሰብ። እስቲ ምን አይነት ነገር እንዴት ነው ኮሜንት ላይ ጽፋችሁ ጥሩ መሆኑን ጥሩ አለመሆኑን አስተያየታችሁን እፈልጋለሁ። የምር ሰፖርት አድርጉ በአስተያየት በኮሜንት በሰብስክራይብ በላይክ። እሺ በጣም አመሰግናለሁ ቤተሰብ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ። ስሩት። በጣም ቆንጆ ነው። ተወዱታላችሁ። የምር ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ተቀላቀሉ። ያጸደ ፋሚሊ ሁኑ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ። ባይ ባይ።